ሰላም ሰላም እንዴት ናችሁ? አለን ክብሩ ይስፋ። እንግዲህ ዛሬ በጠየቃችሁኝ መሰረት ቦሎዬ አፕ ላይቭ ስትሪም እንዴት ነው ሬጅስትራል ማድረግ የምንችለው እምቢ አለን እያላችሁ ቲክቶክ ላይ በተደጋጋሚ የጠየቃችሁኝ ልጆች ስላላችሁ እዚህ ጋር እንዴት ሬጅስተር እንደምናደርግ እና ፕሮፋይላችሁን እንዴት ኤዲት እንደምናደርግ ነው ማሳያችሁ። ስለዚህ አፑን ስንከፍተው ጉግል እና ፌስቡክ የሚል አማራጮች ይኖሩናል። በተጨማሪም ደግሞ በስልክ ቁጥር እና በቴሌግራም ሬጅስተር ማድረግ ትችላላችሁ ይለናል። በስልክ ቁጥር ስንገባ ባህሬን፣ ባንግላዴሽ ምናምን እያለን ኢትዮጵያ ግን የለችም ቦሎዬ አፕ ላይ ማለት ነው። ስለዚህ ሌላ አገር ላይ ካላችሁ ኳታር ሰምቲንግ ያላችሁ ልጆች በስልክ ቁጥራችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። እኛ ግን ኢትዮጵያ ውስጥ ላለ ነው እንትኑ ስለሌለን ከጉግል ፌስቡክ እና ቴሌግራም እንመርጣለን ማለት ነው። ሶ በቴሌግራም ለመግባት አሁን ለምሳሌ ቴሌግራም እንነካና ስልክ ቁጥራችንን እናስገባለን። ከኮዳችን ቀጥሎ 9 ወይም ደግሞ ሳፋሪኮም ከሆነ 7 ማለት ነው። ከዛ በኋላ የኔን ስልክ ቁጥር አስገባሁኝ። ኔክስት ላልኩት ማለት ነው። ዘን እንጠብቃለን። ኔክስት ብለን 0 ሰምቲንግ ሜሴጅ ይገባልኝ ሎጊን ኮንፊርም ዘን አክሰፕትድ አድርጎኛል ማለት ነው። ወደ እንትኑ እንመለሳለን። ኔክስት በቴሌግራም ለምንገባ ሰዎች ማለት ነው። ያው ወደዚህ አመጣን። ኦልሬዲ ባይንድ አድርጌው ስለነበር ነው ሉሉ ኤጀንሲ ወደሚለው በደራሴ አካውንት አመጣኝ ማለት ነው። የገባሁት በስልክ ቁጥሬ ስለነበረ ከፈትኩት አፕሊኬሽን ያው እንደ አዲስ ወደ አፕሊኬሽኑ ያስገባችኋል ማለት ነው። ከዛ እዚህ ጋር ፕሮፋይላችሁ ላይ ስትሄዱ አፕሊኬሽናችሁ ስትገቡና ፕሮፋይላችሁ ላይ ስትሄዱ እንደዚህ አይነት ሌአውት ታገኛላችሁ። ይሄንን የምታገኙት ግን እዚህ ጋር ኦልሬዲ ዮዮ የምትባለው አካውንት በሆነ ሰው የውል ኤጀንሲ ውስጥ ሬጅስተር አድርጋ ስለሆነ ማይ ኤጀንሲ የውል የምትለዋ ትመጣለች ማለት ነው እዚህ ጋር። ካልሆነ ግን እናንተ ጋር የሚመጣው አዲስ ሆናችሁ ስትገቡ ቢከም ሆስት እና ቢከም ኤጀንት የሚል ይመጣላችሁ። ዛት ሚንስ ከሆስት እና ከኤጀንት አንዱን መርጣችሁ ሬጅስተር ታደርጋላችሁ ማለት ነው። ሆስት እና ኤጀንት ምንድነው የሚለውን ከፈለጋችሁ ኮመንት አስቀምጡልኝ፣ ዲቴይል አሳያችኋለሁ። ከዛ በኋላ ታስካችንን ነው የምናገኘው። ሆስት ወይም ኤጀንት ከሆንን በኋላ ታስካችን ይመጣል። ስለዚህ ምንድነው የምንሰራው ቦሎዬ ላይ ምንድነው የምንሰራው የሚለውን ከማየታችን በፊት እንዴት ነው ኤዲት የምናደርገው ፕሮፋይላችን የሚለው ውስጥ እንገባለን። ስለዚህ እዚህ ጋር የእስክሪብቶ ምልክቷን ነገር መጻፊያ ኖት መያዣ የምትመስለው ጋር እንገባና አቫተር የሚለው ላይ ፎቶ ነው አፕሎድ የምናደርገው። የምንፈልገውን ፎቶ እናስገባለን። ዘን ፓስ ካደረገልን በኋላ ባክ እንመለሳለን ሴቭ አድርገን። ከዛ ፎቶውል ማለት ባክግራውንድ ማስገባት ከፈለግን ቪዲዮዎችን አታች ማድረግ ከፈለግን ማስገባት እንችላለን ማለት ነው። ከዛ አይዲያችሁ አለ ኒክኔም የፈለጋችሁትን ስማችሁን የአፑን ስም የምትፈልጉትን ኤዲት ታርጋችሁ ታስገባላችሁ። በርዝዴይ ኢፍ ኢትስ ፖሲብል ማለት ነው ከፈለጋችሁ። ካንትሪ ኢትዮጵያ፣ ዘን ላንጉዌጅ እና አባውት ሚ ስለእናንተ ደግሞ መግለጽ የምትፈልጉትን ነገር ታስገባላችሁ። ዘን ባክ ስንለው እንደዚህ አይነት ሌአውት ያመጣልናል ማለት ነው። ስለዚህ ወደ ኋላ እንመለሳለን። ዘን ከገባን በኋላ ሬጅስተር አደረግን። ከዛ በኋላ ምን እንስራ የሚለው ላይ ስንመጣ ታስክ የምትለው ውስጥ እንገባለን። ታስክ ውስጥ ሬጅስተር አድርገን ስንገባ ሆስት ወይም ኤጀንት ካልሆነን የምናገኘው ሳለሪን ሳይሆን ታስክና ሪዋርድ የሚለውን ብቻ እናገኛለን። ታስክ ውስጥ ስንገባ ኢነርጂዎችን ሪሲቭ የምናደርግበት ነው። ከዛ ሪሲቭ ባደረግነው ኢነርጂ መሰረት ሪዋርድ ይሰጠናል ማለት ነው በኮይን። ስለዚህ እንደዚህ እየሰራን ክሌም እናደርጋለን። ለምሳሌ አፕሎድ አቫተር ፕሮፋይል ፒክቸራችሁን አፕሎድ ስታደርጉ 25 ኢነርጂ ይሰጣል፣ ክሌም ታደርጉታላችሁ። ኒክኔም ኤዲት ስታደርጉ 25 ኢነርጂ ክሌም ታደርጉታላችሁ ማለት ነው። ከዛ በኋላ ይሄ ኢነርጂው ተሰባስቦ ሪዋርዳችሁ ላይ ቼክ ታደርጋላችሁ ማለት ነው። ዘን ኢነርጂያችሁ
100 ኢነርጂ ኮሌክት ካደረጋችሁ 100 ኮይን ይሰጣችኋል። አሁን እናንተ ጋር ክሌም አድርጌ ሌላ 200 ሆኖልኛል አጠቃላይ። ስለዚህ እዚች ጋር መጥቼ ክሌም አደርጋለሁ። ወደ ኮይን ዝርዝሬ ውስጥ 100 ኮይንን አድ ያደርግልኛል ማለት ነው። አይዘር ግን ሆስት ወይም ኤጀንት ሆናችሁ ከተመዘገባችሁ በኋላ ግን የምታገኙት ሳለሪ ውስጥ ይሄንን ታገኛላችሁ። ይሄ ነው የሚመጣላችሁ። ጀማሪ ስትሆኑ በቀን 5000 ነው ወይም $0.5 ነው የምትሰሩት። ያው እዚች ጋር ስለ ታስኩ ዲቴል ያሳየናል ማለት ነው። ኒው ሆስት አዲስ ሆስቶች ከሆናችሁ በቀን 2 ሰዓት ማይክ ላይ ትቀመጣላችሁ። ማይክ ላይ ነው ወይ ላይቭም መስራት ትችላላችሁ። ኦዲዮም ፊታችሁ ሳይታይ ወንበር ላይ በመቀመጥ ብቻ ማይክ ከፍተን አንዳንዴ ሚውት አድርገንም ይሰራል። ዘን 2 ሰዓት ስንቀመጥ 5000 ወይም $0.5 በቀን ውስጥ ይሰጠናል ማለት ነው። ይሄንን አካውንት ስንከፍት ደግሞ እንደ ሆስት ሩሎች አሉ። ምንድነው? ዋን አካውንት ፎር ዋን ሆስት፣ አንድ ሰው አንድ አካውንት ብቻ ነው መክፈት ያለበት፣ ፌስ አውተንቲኬሽን ስለሚጠይቅ ማለት ነው። ተደጋጋሚ መሆን የለበትም። ሌሎችም እዚች ጋር ዲቴል አሉ፣ እነሱን ማየት ትችላላችሁ ማለት ነው። ከዛ በኋላ ከ7 ቀን በኋላ ስቲል ኒድ የሚባል ነገር ይኖራል። ያ ማለት 7 ቀን ከሰራችሁ በኋላ 35000 ኮይን ይኖረናል ማለት ነው። በ5000 ስንሰራ ዳይመንድ ማለት ነው። 35000 ዳይመንድ ከሰራን በኋላ ወደ ስቲል ኒድ እንሄዳለን። ኤክስቼንጅ ካላደረግን መስራት የምንችለው ኬ ሌቨልን ነው። ዛት ሚንስ በቀን 1000 1 ሰዓት ተቀምጠን ከ1 ሰዓት በላይ ብንቀመጥ እንኳን ከ1000 በላይ አይሰጠንም ማለት ነው። በቀን 1000 እንሰራለን። ኬ ፕላስ የምንለው ደግሞ ፓርቲ ላይ ወይም ኦዲዮ ላይ በምንቀመጥበት ሰዓት የሚሰጠን ጊፍት ካለና ያ ጊፍት የተወሰኑ ጊፍቶች ከተሰጡን ጋምብል የሚደረግልን ከሆነ 1250 እንሰራለን ማለት ነው። አይዘር ደግሞ 1000 ነው። ጋምብል የሚደረግልን ግን 1000 መሆን አለበት። 1000 ፖይንት ጋምብል ወይም ጊፍት ከተሰጠን 1250 1 ሰዓት እንሰራለን። ጄ ፕላስ የምንለው ደግሞ 30000 ኤክስቼንጅ ካደረግን ማለት ነው። 30000 ኤክስቼንጅ ካደረግን ማለት ምንድነው? በቦሎዬ አፕ ላይ 35000 ዳይመንድ ከያዝን በኋላ ዳይመንዳችንን አንሎክ ማድረግ አለብን። ምክንያቱም ሎክ የሆነ ዳይመንድ ነው፣ የተቆለፈ ዳይመንድ ነው የሚሰጠን። ዊዝድሮ ማድረግ አንችልም፣ ኤክስቼንጅ ማድረግ አንችልም። ስለዚህ አንሎክ ለማድረግ ምን ያስፈልገናል? 50000 ኮይን ከሰው ጋር ኤክስቼንጅ ማድረግ አለብን። ስለዚህ ያ 50000 ኮይን ከየት ነው የሚመጣው? ለምሳሌ ሆስት ሆናችሁ በሆነ ሰው ስር ኤጀንት ወይም ሆስት ሆነን ተመዝግበን ከሆነ ኤጀንታችን ለኛ 50000 ኮይን ይሰጠናል ማለት ነው። 50000 ኮይን ሲሰጠን ወደኛ ሲገባ 20/80 ነው ኤክስቼንጅ ሬቱ ኤጀንት ስንሆን። ሌላው ደግሞ 40/60/70/30 እንደምንለው በእንደዛ ኤክስቼንጅ ሬት ሪሲቭ እናደርጋለን ማለት ነው። ከዛ ያ ኮይን ወደኛ ሲገባ 50000 ከሆነ የተሰጠን 35000 ሆኖ ሪሲቭ እናደርጋለን። 32 እስከ 35 ባለው ጋፕ ማለት ነው። ከዛ ወደኛ ዳይመንድ ላይ ያለን ዳይመንድ 35000 ነው። እሱ ላይ ስንጨምረው ወደ 60 አካባቢ ዳይመንድ ይኖረናል ማለት ነው። ከዛ ያንን 60 ዳይመንዱን ወደ ኮይን ኤክስቼንጅ እናደርጋለን። ኤክስቼንጅ ሬቱ 10000 በ9200 ነው የዚህ ማለት ነው። ስለዚህ በዛ ወይ ኤክስቼንጅ እናደርጋለን። ስለዚህ ከሰው ጋር የተቀያየር ነው 30000 ኮይን ከሆነ በሰዓት 1500 መስራት እንችላለን ማለት ነው። ጋምብል ካለን ደግሞ ወይም ጊፍት የተሰጠን ጊፍት ካለ ደግሞ 2200 በሰዓት መስራት እንችላለን። ዘን 1500 ኤክስቼንጅ ካረግን ደግሞ ያለ ወደ ላይ ይሄዳል ማለት ነው። ስለዚህ ታስካችን የምንሰራው ይሄንን ይመስላል ማለት ነው። ዳይመንድ የምንለው ይሄ ነው። ዳይመንድ ማለት ይሄ ነው። አሁን እዚህ ጋር ሎክድ የሆነ ዳይመንድ ነው። ዳይመንድ ሎክድ ይላል ምክንያቱም ኤክስቼንጅ አላደረኩበትም። 4 ቀን ሰርቼ
20,000 ዳይመንዶች አሉኝ 5,000 ሰርቼ ማለት ነው። ግን ሎክድ ስለሆነ ምን ያስፈልገኛል? ኤክስቼንጅ ማድረግ አለብኝ ማለት ነው። ከዛ በኋላ ይሄ ቱ ባንክ የሚለው ዊዝድሮ ማድረጊያ ሜተዳችን ነው። ኢትዮጵያ ዊዝድሮ ማድረጊያ ሜተድ አለ። ዊዝድሮ ሜተዶች ቴሌብር፣ ባንክ ትራንስፈር፣ ኢፔይ ወይም ዩኤስዲቲ የፈለግነውን መጠቀም እንችላለን። ባንክ ትራንስፈር የፈለጋችሁት ባንክን መርጣችሁ ማስገባት ትችላላችሁ ማለት ነው። በባንክ እንዲሆንላችሁ ከፈለጋችሁ ቀጥሎ አካውንት ስለሚጠይቅ ማለት ነው። ኤክስቼንጅ ማለት ደግሞ ይሄኛውን ዳይመንዳችንን ወደ ኮይን ለመቀየር የምንጠቀምበት ነው። ስለዚህ ሬቱ 10,000 በ9,200 ኮይን ኤክስቼንጅ ያደርግልናል ማለት ነው። ስለዚህ ዲቴል ደግሞ ሌሎቹን በሌላ ፓርት ላይ የማስቀምጥላችሁ ይሆናል ማለት ነው። ቴንክ ዩ